ቃል ይዣለሁ። በእግዚአብሔር በዚህ ቃል ይዣለሁ። ሙጡን ብዬ በዚህ ቃል ይዣለሁ። እባካችሁ ውድ ወንድማችሁ ባለራዕይ ኢንጂነሪንግ ነብይ በላይ ፎርስ ዶናይ ክብር ለኢየሱስ ይሁን። በዚህ ቃል ይዣለሁ። ሁላችሁም ሼር ፎሎ ዲዩት እያደረጋችሁ ባራል እንደሚወጣ ይሄ ቪዲዮ ለብዙ ወንድሞች እንደሚደርስ ለብዙ እህቶች እንደሚደርስ በብዙ ወንድሞች እየተሰቃዩ ያሉት ለነዛ ቅዱሳን እንደሚደርስ ይሄን መልእክት ከሰሙ በኋላ እግዚአብሔር ከነሱ ጋር መኖርን ያውቃሉ። ኢያሱ በእግዚአብሔር ፊት ላይ ሲኖር የእግዚአብሔርን ድምጽ ሲሰማ የእግዚአብሔርን ኃይል ሲያውጅ ከኢያሱ ጋር እግዚአብሔር መኖርን ያውቃሉ። ኢያሱም ደግሞ ከሱ ጋር መኖርን ያውቃል። ኢያሱ መጽሐፍ ምዕራፍ 1:5 ይሄን ቃል ይናገራል። ኢያሱን እግዚአብሔር እንዲህ አለ፣ አትፍራ አለ፣ አትደንግጥ አለ፣ እኔ ከአንተ ጋር ነኝ አለ። ከሙሴ ጋር እንደነበር ከአንተ ጋር ይሆናል አለ ጌታ። ዛሬ ከናንተ ጋር ይሆናል። በዚህ ቃል ይዣለሁ። ፎሎ ሼር ዲዩት በጣም በሁሉ አግዙልኝ። ባራል እንደሚወጣ ለብዙ ወንድሞች ሃይዟችሁ፣ ሳውዝ አፍሪካ ያላችሁ ሃይዟችሁ፣ ዱባይ እና ቤሩት ያላችሁ ውድ እናቶች፣ ውድ ወንድሞች፣ ውድ አባቶች፣ ውድ እህቶች በተለይ አንግል ያላችሁ ተሰቃይታችሁና ፈርታችኋል። አይወርስም ጌታ ብሎኛል፣ አይወርስም። ባለፈው 3-4 ቀኖች በየተለያዩ ቪዲዮዎችን ልካለሁ ለእናንተ። አትፍሩ፣ እግዚአብሔር ከናንተ ጋር ነው ብያለሁ። አሁንም እግዚአብሔር ከናንተ ጋር ነው። በዚህ ቦታ ላይ በሆሳና ላይ በዶራሜ ላይ በተለያየ ስፍራ ላይ በአደባባይ ሰዎች እየጸለዩ እኛም ያለንበት ምሽግ ሁሉ እየጸለንን አገልጋዮች ለእናንተ እየጸለንን አትፍሩ፣ እግዚአብሔር ከናንተ ጋር ነው። የምትፈሩት አይወርስም። በእውነቴ ነው የምላችሁ። ይሄ ቃል ይዛችሁ እንዴት ትፈራላችሁ? ምንም ጦር ቢመጣ ምንም ነገር ቢመጣ አትፍሩ። ነገር ግን ለዚህ ቃል ብለን ተይዘን ነው እንጂ ማንም ከማንም እንደማይበልጥ ታውቃላችሁ። እናንተም ለዛ ብላችሁ ነው የተያዛችሁ። ክርስቶስ ረዳል። ቦጭባጫ አትሁኑ፣ አትፍሩ። ኢየሱስ አለ በሉ። የጀመረው ያስጨርሳል በሉ። ውጊያ መካከል እሱ አለ። ዳዊት ሲናገር እግዚአብሔር ተዋጊ ነው አለ፣ ስሙም እግዚአብሔር ነው። ዛሬ ታሸንፋላችሁ፣ ጠላቶች ይደመሰሳል። ለውድ ኢትዮጵያውያንና ለውድ ኤርትራውያን ይሄ ቃል ይደርሳል። አምናለሁ በዚህ ቃል። ይሄ ቃል የህይወት እንጀራ ስለሆነ ሼር እያደረጋችሁ አድርሱ። ሀደራ አንድ ሰው ለ20 ለ30 ሰው ለ40 ለ50 ለ100 ሰው ሼር እያደረጋችሁ ፎሎ ዲዩት እያደረጋችሁ እንደም ኮምፕሊት እያደረጋችሁ ለሁሉ እንደሚደርስ አድርጉልኝ። ኢየሱስ ክርስቶስ ይወዳል። ዛሬም ነገም ለዘላለም ኃያል ነው። እኔ እውነትም ነው የምናገራችሁ። በእግዚአብሔር ፊት ስላመንኩልኝ እግዚአብሔር አምላክ ከናንተ ጋር ይሆናል። ጠላቶች እንደ ቅቤ ይቀልጣል። እግዚአብሔር በፊት እንደ ኃያል እንደ ጨካኝ ይወጣል። ጌታ ኢየሱስ ከናንተ ጋር ነው። በጣም ነው የሚወዳችሁ። ሻሎም። ቀኖቹ የተባረከ ይሁን። መልካም ሰዓት ይሆንላችሁ።